ዝቃል ዘግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ወትረንፌ ምስባየ ምትስካርያም ለዓለመ ዓለም ወበእሁድ ሰንበት መጽአት ማርያም መግደላዊት በጽባሕ ኀበ መቃብር ዛዲሁ ጽልመት። በእሁድ ሰንበትም ማርያም መግደላዊት ገና ጨለማ ሳለ ገስግሳ ወደ መቃብር መጣች። ደንጊያውንም ከመቃብሩ አፍ ተነስቶ አገኘች። ፈጥና ወደ ስምዖን ጴጥሮስና ጌታ ኢየሱስ ይወደው ወደ ነበረው ወደዚያ ወደ ሁለተኛው ደቀ መዝሙር መጥታ ጌታዬን ከመቃብር ወስደውታል፣ የወሰዱበትንም አላውቅም አለቻቸው። ጴጥሮስና ያ ሁለተኛው ደቀ መዝሙርም ወጡና ወደ መቃብር ሄዱ። ሁለቱም በአንድነት ሲሮጡ ያ ሌላው ደቀ መዝሙር ጴጥሮስን ቀድሞት ወደ መቃብር ደረሰ። በተመለከተ ጊዜ መግነዙን ተቀምጦ አየ፣ ግን ወደ ውስጥ አልገባም። ስምዖን ጴጥሮስን ተከትሎ ደረሰና ወደ መቃብር ገባ። ከፈኑንም በአንድ ወገን ተቀምጦ አገኘ። በራሱ ላይ የነበረውን መጠምጠሚያም ለብቻው ተጠቅልሎ ከከፈኑ ጋርም አልነበረም። ከዚህ በኋላ ወደ መቃብር የደረሰው ሌላው ደቀ መዝሙር ወደ መቃብር ገባ። አይተውም አመኑ። ከሙታን ተለይቶ ይነሣ ዘንድ እንዳለው በመጻሕፍት የተጻፈው ገና አላወቁም ነበርና። ከዚህም በኋላ ሁለቱም ተመልሰው ወደ ቤታቸው ገቡ። ማርያም ግን ከመቃብሩ በስተውጭ እያለቀሰች ቆማ ነበር። እያለቀሰችም ወደ መቃብር ውስጥ ተመለከተች። ሁለት መላእክትንም ነጭ ልብስ ለብሰው አየች። የጌታ የኢየሱስ ሥጋ በነበረበት ቦታ አንዱ በራስጌ አንዱ በግርጌ ተቀምጠው፣ እነዚያ መላእክትም አንቺ ሴት ምን ያስለቅስሻል? ማንንስ ትሻለሽ? አሏት። ጌታዬን ከመቃብር ውስጥ ወስደውታል፣ የወሰዱበትንም አላውቅም አለቻቸው። ይህንንም ተናግራ ወደ ኋላዋ መለስ ብትል ጌታ ኢየሱስን ቆሞ አየችው። ጌታ ኢየሱስን እንደሆነ አላወቀችም። ጌታ ኢየሱስን አንቺ ሴት ምን ያስለቅስሻል? ማንንስ ትፈልጊያለሽ? እርሷ ግን የአትክልት ቦታ ጠባቂ መስሏት ነበር። ጌታዬ አንተ ወስደኸው እንደሆነ ሂጄ ወደ እኔ እንዳመጣውና ሽቱ እንድቀባው የወሰድክበትን ንገረኝ አለችው። ጌታ ኢየሱስም ማርያም አላት። እርሷን መለስ ብላ በዕብራይስጥ ቋንቋ ረቡኒ አለችው። ትርጓሜውም መምህር ማለት ነው። ጌታ ኢየሱስም አትንኪ፣ ገና ወደ አባቴ አላረግሁምና፣ ነገር ግን ወደ ወንድሞቼ ሂጂና ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አደርጋለሁ አለ በያቸው አለ። ማርያም መግደላዊትም ሄደች፣ ለደቀ መዛሙርቱም የምሥራች ነገረቻቸው። ጌታችንንም አየሁት አለቻቸው። እንደ ነገራትም ነገረቻቸው። በመሸው ጊዜ በዚያች ዕለት በእሑድ ሰንበት ደጁ ተዘግቶ ሳለ አይሁድን ስለፈሩ ደቀ መዛሙርቱ ተሰብስበው ወደ ነበሩበት ቤት ጌታ ኢየሱስ መጥቶ በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጁን፣ እግሩን፣ ጎኑን አሳያቸው። ደቀ መዛሙርቱም ጌታችንን አይተው ደስ አላቸው። ጌታ ኢየሱስም ዳግመኛ እንዲህ አላቸው፣ ሰላም ለእናንተ ይሁን። አብ እኔን እንደላከኝም እንዲሁ እኔም እናንተን እልካችኋለሁ። ይህንንም ብሎ በፊታቸው እፍ አለባቸውና መንፈስ ቅዱስን ተቀበሉ አላቸው። ኃጢአታቸውን ይቅር ያላችሁላቸው ይሰረይላቸዋል፣ ይቅር ያላላችኋቸው አይሰረይላቸውም። በወልድ ያመነ የዘላለም ሕይወት አለው።